አንድ ቀን ሕይወትህ ፍጹም የሚሆንበት ቀን አይመጣም። ሁሉም ነገር ትክክል እስኪሆን ከጠበቅ ምናልባት ሁልጊዜ ትጠብቃለህ። ስለዚህ ፍጹም ጊዜን አትጠብቅ። ያለህን ተጠቀም። ካለህበት ጀምር። በምትችለው መጠን ጀምር እና በመንገድ ላይ ተማር። ጀምሮ መማር ከመጠበቅ በላይ ነው። አንድ ትንሽ እርምጃ ዛሬ ውሰድ። ምክንያቱም የትልቁ ለውጥ መጀመሪያ አንድ ትንሽ ውሳኔ ነው። The Art of Fearless Mindset ምዕራፍ 1 ፍርሃትህ እንዳይመራ። አንድ ጊዜ ራስን እንዲህ ብለህ ጠይቀህ ታውቃለህ? ፍርሃት ባይኖረኝ ኖሮ በሕይወቴ ምን አደርግ ነበር? ምናልባት የራስን ንግድ ትጀምር ነበር። ምናልባት አዲስ ሥራ ትፈልግ ነበር። ምናልባትም አንድ ሰው ላይ እወድሃለሁ ወይም ይቅርታ ለማለት ድፍረት ታገኝ ነበር። ግን እኛ ብዙ ጊዜ ሕይወታችንን በምንፈልገው ነገር ሳይሆን በምንፈራው ነገር እንመራዋለን። ሰዎች ምን ይሉኛል? በወድቅስ? ባልችልስ? ካልተሳካልኝስ? ከኔ የተሻሉ ሰዎች ካሉስ? እነዚህ ጥያቄዎች በአእምሮአችን ውስጥ ሲደጋገሙ በመጨረሻ እንኳን ሳንሞክር እንተወዋለን። እና ይህ ነው ትልቁ ችግር፣ ውድቀት ሳይሆን ሞክረን አለመውደቃችን። ፍርሃት ጠላትህ ነው። እዚህ ላይ አንድ ነገር መረዳት አለብህ። ፍርሃት ሁልጊዜ መጥፎ ነገር አይደለም። ፍርሃት አእምሮአችን ሊጠብቀን የሚሞክርበት መንገድ ነው። ለምሳሌ አደገኛ ነገር ሲኖር መፍራታችን ጠቃሚ ነው። ግን ችግሩ የሚጀምረው አእምሮአችን እውነተኛ አደጋና የምናስበውን አደጋ መለየት ሲያቅተው ነው። ሰዎች ሊስቁብን ይችላሉ። ይህ አስጨናቂ ነው፣ ግን ሕይወትህን ሊያጠፋ የሚችል አደጋ አይደለም። አንድ ሥራ ላይ ላትቀጠር ትችላለህ። ይህ ያሳዝናል። ግን ይህ ማለት እንደገና ሌላ ሥራ መፈለግ አትችልም ማለት አይደለም። አንድ ሥራ ሰርተህ ሰዎች ላይወዱት ይችላሉ። ግን ይህ ማለት ቀጣዩ ሥራ እንዲሆናል ማለት አይደለም። ፍርሃት እንዳይመራ። እዚህ ላይ ዋናው ሐሳብ ይመጣል። ፌርለስ ማይንድሴት ማለት ፍርሃት ፈጽሞ እንዳይኖርብህ ማለት አይደለም። ሰው ነህ፣ መፍራት ትችላለህ፣ መጨነቅ ትችላለህ፣ ራስህን መጠራጠርም ትችላለህ። ግን ፍርሃት እንዲያቆምህ መፍቀድ አያስፈልግም። ድፍረት ማለት ፍርሃት አለመኖር ማለት አይደለም። ፍርሃት እያለ እርምጃ መውሰድ ማለት ነው። ለምን እንፈራለን? ብዙ ጊዜ ከሚያስፈራን ነገር ይልቅ ስለሚመጣው ውጤት የምንፈጥረው ታሪክ ያስፈራናል። አንድ ሥራ እሰራለሁ ብለህ አስብ። ከዚያ አእምሮ ሰዎች ይስቁብሃል፣ ማንም አይመለከተውም። የምትሠራውን ሥራ አይሳካልህም። ጊዜህን አታባክን። ብዙ ታሪክ ይፈጥራል። እውነቱ ግን እስካሁን ምንም አልተከሰተም። ነገሩ የተፈጠረው በአእምሮ ውስጥ ብቻ ነው። ስለዚህ አንዳንድ ጊዜ እውነተኛ ጠላት ከውጭ አይመጣም፣ ከውስጥ የምንፈጥረው ፍርሃት ነው። ከኮምፈርት ዞን ውጣ። ኮምፈርት ዞን ማለት የምታውቀውና ቀላል የሆነ ቦታ ነው። እዚያ ውስጥ ምቾት አለ። ግን ሁልጊዜ በዚያ ውስጥ መቆየት እድገትን ሊገድብ ይችላል። አዲስ ነገር ስትሞክር መጀመሪያ ላይ ምቾት አይሰማህም። ምናልባት ትሸማቀቃለህ፣ ምናልባትም ትሳሳታለህ፣ ምናልባትም ትወድቅ ይሆናል። ግን ከእያንዳንዱ ሙከራ ጋር ትማራለህ፣ ከዚያ ትሻሻላለህ እና አንድ ቀን ያስፈራ የነበረው ነገር የተለመደ ነገር ይሆናል። አንድ ቀላል ምሳሌ፣ ልጅ በመጀመሪያ ሲራመድ አስብ። ቆሞ ለመራመድ ይሞክራል፣ ይወድቃል፣ እንደገና ይነሳል፣ እንደገና ይሞክራል፣ እንደገና ይወድቃል። ግን ልጁ እንዲህ ብሎ አይወስንም፣ ምናልባት መራመድ ለኔ አይሆንም። ይህን እኛ ነን የምናደርገው። አንድ ጊዜ ስንወድቅ እኔ አልችልም እንላለን። ልጁ ግን ይቀጥላል፣ ምክንያቱም ውድቀትን እንደ መማሪያ እንጂ እንደ መጨረሻ አይመለከተውም።
የራስን ዋጋ ከውጤት ጋር አታያይዝ። አንድ ትልቅ ነገር እዚህ ላይ እንያዝ። አንተ ውጤት አይደለህም። ወድቀ ከሆነ ውድቀት አይደለህም። ተተችተ ከሆነ ትችት አይደለህም። አንድ ሥራ አልተሳካልህም ከሆነ ያ ሙከራ አልተሳካም እንጂ አንተ ያልተሳካልህ ነው ማለት አይደለም። ይህን ልዩነት መረዳት በጣም ጠቃሚ ነው። ዛሬ ልትሰራው የሚገባ አንድ ነገር፣ አሁን አንድ ነገር አስብ። በፍርሃት ምክንያት እያያዝከው ያለውን አንድ ነገር፣ አዲስ ሥራ ሊሆን ይችላል፣ ንግድ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ወይም ሌላ ህልም። ከዚያ ራስህን ጠይቅ፣ እስከ መቼ እጠብቃለሁ? ምክንያቱም ፍርሃት እስኪጠፋ ብትጠብቅ ምናልባት ሙሉ ሕይወትን ትጠብቅ ይሆናል። ስለዚህ ፍርሃትን እንደሚጠፋ ትጠብቅ። ፍርሃት እያለ አንድ ትንሽ እርምጃ ውሰድ። የምዕራፍ 1 የመጨረሻ መልእክት፣ የምትፈራው ነገር ሁልጊዜ ካንተ የበለጠ ዋጋ የለውም። አንዳንድ ጊዜ የሚያስፈራ ነገር ትንሽ ነው፣ አእምሮ ግን ትልቅ አድርጎ ያሳይሃል። ስለዚህ ዛሬ አንድ ነገር አስታውስ። ድፍረት ፍርሃት አለመኖር አይደለም፣ ፍርሃት እያለ ወደፊት መሄድ ነው። እናም ምናልባት ዛሬ የምትወስደው ትንሽ እርምጃ የነገህን ሕይወት ሊቀይር ይችላል። ምዕራፍ 2 የራስን አስተሳሰብ አሸንፍ። የምዕራፍ 1 ትልቅ ሐሳብ ፍርሃት ማለት ደካማ ነህ ማለት አይደለም። ፍርሃት ሊኖር ይችላል፣ ግን ፍርሃት ሕይወትን እንዲመራ መፍቀድ አያስፈልግም። አሁን ግን ሌላ ትልቅ ጥያቄ ያነሳል። ፍርሃት ከውጭ ብቻ አይመጣም፣ አንዳንድ ጊዜ ከውስጣችን ይመጣል። በራሳችን ላይ የምናደርገው ነገር፣ ለራሳችን የምናምነው ነገር እና ራሳችንን አቅም የምንመዝነው መንገድ፣ እነዚህ ሁሉ ሕይወታችንን ሊቀይሩ ይችላሉ። ስለዚህ ዛሬ የምንጠይቀው በእውነት የሚያቆመኝ የውጭ ዓለም ነው ወይስ በአእምሮ የፈጠርኩት ገደብ? አንደኛ፣ አእምሮ የሚነግረው ሁሉ እውነት ነው አትበል። ይህ በጣም ጠቃሚ ነገር ነው። አእምሮ ሐሳብ ሲያመጣልህ ሐሳቡ ስለመጣ ብቻ አይሆንም። ለምሳሌ ይህንን ሥራ አልችልም፣ ይህ ሐሳብ ነው። እውነት መሆኑ ግን አልተረጋገጠም። ሰዎች እኔን አይወዱኝም፣ ይህም ሐሳብ ነው። ንግዴ አይሳካልኝም፣ እንደገና ሌላ ሐሳብ። ግን አእምሮአችን ብዙ ጊዜ ሐሳብን እንደ እውነት ይቀበላል። እዚህ ላይ ነው ችግሩም። ሐሳብን መመልከት ተማር። አንድ ሐሳብ ሲመጣ ወዲያውኑ ከሱ ጋር አትሄድ። ቆም በል፣ ራስን ጠይቅ። ይህ እውነት ነው ወይ ወይስ እኔ የምገምተው ነገር ነው? ለምሳሌ አንድ ሥራ ለመስራት አስበሃል። አእምሮ እንደማትችልና ማንም እንደማይፈልገው ይነግርሃል። እሺ፣ ጥያቄው ይህን እንዴት አወቅ? መልሱ አላውቅም፣ እገምታለሁ ነው። እንግዲህ ይህ እውነት አይደለም፣ ግምት ነው። እና ግምት ላይ ተመስርተ ህልምህን ማቆም አያስፈልግም። ራስን የምትነግረው ታሪክ። እያንዳንዳችን ስለ ራሳችን ታሪክ አለን። እኔ ንግድ ማድረግ አልችልም፣ እኔ ሰዎች ፊት መናገር አልችልም፣ እኔ ብልህ አይደለሁም፣ እኔ እድለኛ አይደለሁም። እነዚህ ቃላት ከየት መጡም? ምናልባት ከልጅነትህ፣ ምናልባት አንድ ሰው ነግሮ ይሆናል። ምናልባት አንድ ጊዜ ወድቀህ ከዚያ በኋላ ራስህ ላይ የሰጠው ፍርድ ይሆናል። ግን አንድ ጊዜ የተነገረህ ነገር የዕድሜ ልክ እውነት መሆን የለበትም። አራተኛ፣ እኔ እንዲህ ነኝ ከማለት ተጠንቀቅ። እኔ እንዲህ ነኝ የሚለው አስተሳሰብ በጣም ኃይለኛ ነው። ምክንያቱም ራስን በአንድ ምስል ውስጥ ይዞ ያስቀርሃል። እኔ አይናፋር ነኝ፣ እንግዲህ ሰው ፊት አትናገርም። እኔ የማደርገው ነገር አይሳካም፣ ከዛ አትሞክርም። እኔ ገንዘብ ማግኘት አልችልም፣ እንግዲህ እድሎችን አትፈልግም። ነገር ግን እንዲህ ብትልስ? አሁን አይናፋር ነኝ፣ ግን መሻሻል እችላለሁ። አሁን አላውቅም፣ ግን መማር እችላለሁ። አሁን ተቸግሬያለሁ፣ ግን ሁኔታዬን መቀየር እችላለሁ። ያ አስተሳሰብ በሩን ይከፍተዋል። አምስተኛ፣ እድገት ኮምፎርት ዞን ውጪ ነው። አንድ ነገር በመጀመሪያ ሲያስፈራ ይህ ማለት ለአንተ አይሆንም ማለት አይደለም። ምናልባት አዲስ ስለሆነ ብቻ ነው።
የመጀመሪያ ቀን ካሜራ ፊት ለፊት መናገር ከባድ ሊሆን ይችላል። 10ኛ ጊዜ ግን ትንሽ ይቀላል። 50ኛው ላይ የተለመደ ይሆናል። 100ኛው ጊዜ ግን ሌላ ሰው እንደሆንክ ሊሰማ ይችላል። ስለዚህ ችሎታ ብዙ ጊዜ ከመጀመሪያ አይመጣም፣ በመደጋገም ይገነባል። ኮንፊደንስ ከምን ይመጣል? ብዙ ሰዎች በራሴ መተማመን ካገኘው በኋላ እጀምራለሁ ይላሉ። ግን ብዙ ጊዜ ነገሩ በተቃራኒው ይሰራል። ጀምር፣ ተማር፣ ተሻሻል፣ በራስህ ተማመን። ኮንፊደንስ ብዙ ጊዜ ከተግባር በኋላ ይመጣል። የመጀመሪያውን እርምጃ ስትራመድ 100% ኮንፊደንስ አትሆንም። ግን ካደረግከው በኋላ እንደምንም አድርጌዋለሁ ትላለህ። ያ ትንሽ ስኬት ለቀጣዩ ሙከራ እምነት ይሰጣል። በራስህ ላይ እምነት ለመገንባት ቀላል መንገድ አለም። ለራስህ ቃል ግባ። ከዚያ ቃልህን ጠብቅ። ከ20 ደቂቃ በኋላ አነባለሁ ካልክ አንብብ። ዛሬ 1 ቪዲዮ ሰራለሁ ካልክ ስራው። ዛሬ 30 ደቂቃ እማራለሁ ካልክ ተማር። እንግዲህ ስታደርግ አይምሮህ ይማራል። እኔ ለራሴ የምሰጠው ቃል እጠብቃለሁ። ይህ እምነት ከሌሎች ሰዎች ሊሰጥ አይችልም። አንተ ራስህ ነህ መገንባት ያለብህ። 8ኛ ትንንሽ ድሎችን አትናቅ። አንዳንድ ጊዜ ትልቅ ስኬት እስክናገኝ ድረስ ራሳችንን እንደማንደግፍ እንሆናለን። 100,000 ብር ስሰራ፣ ብዙ ገንዘብ ሳገኝ በራሴ እተማመናለሁ። ስኬታማ ስሆን ራሴን መውደድ እጀምራለሁ። ነገር ግን ይህ አደገኛ ነው። ምክንያቱም ሁልጊዜ ቀጣዩን ደረጃ ብቻ ትመለከታለህ። ዛሬ ያደረግከውን አትመለከትም። ስለዚህ ራስን ማድነቅ ተማር። ትንሽ እድገትም አድንቅ። ትንሽ እድገትም ቢሆን እድገት ነው። 9ኛ ራስን እንደ ጠላት አትያዝ። አንድ ጓደኛ ቢሳሳት ምን ትለዋለህ? አንተ ምንም አትችልም ትለዋለህ? ወይስ ምንም አይደል ከዚህ ተማርና እንደገና ሞክር ትለዋለህ? አብዛኛውን ጊዜ ለጓደኞቻችን የምንሰጠው ርህራሄ ለራሳችን አንሰጥም። ራሳችንን በጣም እንተቻለን። ስለዚህ ከዛሬ ጀምሮ ራስን ስትተች ቆም በል። ራስን ጠየቅ። ይህ ነገር ለምወደው ሰው እንዲናገር ነበር? መልሱ አይደለም ከሆነ ለራስም እንዲሁ አትናገር። 10ኛም አዲስ የራስህ ታሪክ ጻፍ። ካለፈው ጊዜ የተነሳ ስለ ራስህ የምታምነው አንድ ነገር ካለ ዛሬ እንደገና መጻፍ ትችላለህ። እኔ ወድቄያለሁ ከማለት ይልቅ ወድቄያለሁ ግን እየተማርኩ ነው በል። እኔ አልችልም ከማለት ይልቅ ገና እየተማርኩ ነው በል። እኔ ደካማ ነኝ ከማለት ይልቅ አሁን እየጠነከርኩ ነው በል። እኔ አይሳካልኝም ከማለት ይልቅ እስካሁን አልተሳካልኝም ግን እቀጥላለሁ። ይህ ነው የፌለስ ማይንድሴት መሰረት። የዛሬ ልምምድ አሁን ወረቀት ያዝና 2 አምዶች አድርግ። የድሮ አስተሳሰብ እኔ አልችልም። አዲስ አስተሳሰብ ደግሞ ገና እየተማርኩ ነው። እንግዲህ 5 ነገሮች ጻፍ። ከዚያ እያንዳንዱን ምረጥና ዛሬ በተግባር አንድ ትንሽ እርምጃ ውሰድ። የምዕራፍ 2 ዋና ሐሳብ በራስ መተማመን ማለት እኔ ሁሉንም አውቃለሁ ማለት አይደለም። ሁሉንም እችላለሁ ማለትም አይደለም። ይልቁንም የማላውቀውን መማር እችላለሁ፣ የማልችለውን ማሻሻል እችላለሁ፣ ወድቅም እንደገና መነሳት እችላለሁ። ይህን ስታመን ፍርሃት እየመጣ ቢሆንም አንተን ለማቆም ኃይል ይቀንሳል። ምዕራፍ 3 ሌሎች ሰዎች ስላንተ የሚያስቡትን መፍራት አቁም። አንድ ጥያቄ ልጠይቅም። ሕይወትን ለራስህ እየኖርክ ነው ወይስ ሌሎች ሰዎች እንዲኖርልህ እየሞከርክ ነው? ከመወሰን በፊት ሰዎች ምን ይሉኛል? ቤተሰቦቼ ምን ይሉኛል? ጓደኞቼ ይስቁብኛል? እኔን ካልተቀበሉኝስ ብለህ ታስባለህ? ከሆነ አንተ ምናልባት እያወቅህ ሳታውቅ የራስን ሕይወት ለሌሎች ሰዎች እጅ ሰጥተህ ሊሆን ይችላል። እና ዛሬ ይህንን ሰንሰለት እንበጥሰዋለን። 1ኛ ሁሉም ሰው ስላንተ የሚያስበውን መቆጣጠር አትችልም።
አንድ እውነት በመጀመሪያ መቀበል አለብም። ሰዎች ስላንተ አስተያየት ይኖራቸዋል። ሲሳካልህ አንዳንዶች ይናገራሉ፣ ስትወድቅም ይናገራሉ፣ ስትናገር ይናገራሉ፣ ዝም ስትልም ይናገራሉ። አዲስ ነገር ስትጀምር አይሳካለትም ሊሉ ይችላሉ። ምንም ባታደርግ ደግሞ ምንም አያደርግም ሊሉ ይችላሉ። ስለዚህ ሁሉንም ሰው ለማስደሰት መሞከር የማይቻል ሥራ ነው። ሁለተኛም የሌሎችን ፍቃድ መፈለግ አቁም። አንድ ሰው ሲነግርህ በጣም ጎበዝ ነህ፣ ደስ ይላል፣ በጣም ጥሩ ሥራ ሰርተሃል፣ የዛኔ ደስ ይልሃል። ይህ ተፈጥሯዊ ነው። ግን ችግሩ የሚጀምረው የሌሎች ምስጋና እንደ ነዳጅ ሲሆንልህ ነው። ማንም ካላመሰገነ ተስፋ ትቆርጣለህ። ማንም ካልደገፈ ትቆማለህ። አንድ ሰው ከተቸህ ራስን ትጠራጠራለህ። እንግዲህ ሕይወትን ማን እየመራው ነው? አንተ ወይስ ሌሎች? ሶስተኛ ምን ይሉኛል? ምን ይሉኛል የሚለው ፍርሃት። ምናልባት ትልቅ ሕልም አለ፣ ግን ለማንም ለመናገር ትፈራለህ። ምክንያቱም ይስቁብኛል፣ አይሆንም ይሉኛል፣ ማን አንተ እንዲህ እንድታደርጋለህ ይሉኛል። ግን አስበው፣ ሕልምን ስለማያዩት ብቻ ሕልም ስህተት ሊሆን ይችላል? አይሆንም። ሌሎች ሰዎች ያንተን ራዕይ ላያዩ ይችላሉ፣ ምክንያቱም ሕልሙ በአንተ ውስጥ ነው። አራተኛ ሰዎች ዛሬ ያዩትን ብቻ ያውቃሉ። አንድ ሰው ዛሬ ያለህበትን ሁኔታ ያያል፣ አንተ ግን የምትሄድበትን መንገድ ታውቃለህ። አንተ የምትማረውን ታውቃለህ። አንተ የምትገነባውን ታውቃለህ። አንተ የምትሰራውን ጥረት ታውቃለህ። ስለዚህ ዛሬ ባለህበት ሁኔታ ብቻ ተመስርቶ የነገህን ዋጋ ማንም ሰው ሊወስንልህ አይችልም። አምስተኛ ራስን ማጣት አትፍቀድ። ሰዎች እንዲወዱ ስትሞክር አንድ አደገኛ ነገር ሊፈጠር ይችላል። ራስን ትተህ ሌላ ሰው መሆን ትጀምራለህ። እነሱ የሚወዱትን ትናገራለህ። እነሱ የሚፈልጉትን ታደርጋለህ። እነሱ የሚያምኑትን ብቻ ታምናለህ። በመጨረሻ ሰዎች ሊወዱ ይችላሉ፣ ግን አንተ ራስን አታውቅም። ይህ ከባድ ዋጋ ነው። ስድስተኛ አይ ማለት ተማር። ፌርለስ ማይንድ ሴት ማለት ሁልጊዜ አዎ ማለት አይደለም። አንዳንድ ጊዜ አይ አልችልም፣ አይ ይህ ለኔ አይሆንም፣ አይ ይህን አልፈልግም ማለት አለብህ። አንዳንድ ሰዎች ሊከፉ ይችላሉ፣ ይህ ደግሞ ምንም አይደለም። ድንበር ማስቀመጥ ክፉ ሰው አያደርግህም። ራስህን ከሌሎች ማወዳደር አቁም። ይህ ደግሞ ትልቅ ወጥመድ ነው። እሱ ከኔ ይሻላል፣ እሷ ከኔ በላይ ነች፣ እኔ ለምን እንደነሱ አልሆንኩም? ግን አንድ ነገር አትርሳ። የሌላ ሰውን የመጨረሻ ምዕራፍ ካንተ የመጀመሪያ ምዕራፍ ጋር ያወዳደርክ ሊሆን ይችላል። እሱ ለዓመታት ሰርቶ የደረሰበትን ነገር አንተ ዛሬ ጀምረ እያየው ሊሆን ይችላል። ስለዚህ የተሻለው ጥያቄ ከትናንት የተሻልኩት ምንድነው የሚለው ነው። ስምንተኛ ራስን መቀበል። ራስን መቀበል ማለት እንደነበርክ መቆም አይደለም። ራስን መቀበል ማለት ዛሬ ያለሁበትን እቀበላለሁ፣ ግን ነገ የተሻለ ለመሆን እሰራለሁ ማለት ነው። ስህተቶችን ተቀበል፣ ያለፈውን ተማር፣ ግን ያለፈው ሰው ሆነ ለዘላለም አትቀመጥ። አንተ መለወጥ ትችላለህ። ዘጠነኛ አንድ ቀን ራስን ትጠይቃለህ። እስቲ አሁን ወደፊት 10 ዓመት እንሄድ እና ያንን የወደፊት አንተን አግኝተሃል። እሱም ይጠይቅሃል። በዚያን ጊዜ ለምን አልጀመርክም? ምን ትመልስለታለህ? ሰዎች ምን ይሉኛል ብዬ ፈራው፣ ወይስ ፈርቼም ቢሆን ጀመርኩ? ተሳስቼም ቢሆን ተማርኩ? ወድቄም ቢሆን ተነሳው? የትኛውን ታሪክ መኖር ትፈልጋለህ? 10ኛ የምዕራፍ 3 ትልቁ መልእክት፣ ሁሉንም ሰው ማስደሰት አትችልም። ሁሉም ሰው ማስረዳት አትችልም። ሁሉንም ሰው እንዲወድ ማድረግ አትችልም እና አያስፈልግህም። ሰዎች ስለ አንተ ያላቸው አስተያየት ሊለያይ ይችላል። ነገር ግን ስለ ራስህ ያለ እምነት፣ እሱን መገንባት ያንተ ኃላፊነት ነው።
ስለዚህ ዛሬን ቃል አስታውስ። ሰዎች ስለኔ የሚያስቡት ሁሉ መቆጣጠር አልችልም፣ ግን ሕይወቴን እንዴት እንደምኖር መምረጥ እችላለሁ። እና ምናልባት ይህ ነው ነፃነት። ምዕራፍ 4 ፍጹም ጊዜን መጠበቅ አቁም፣ አሁን ጀምር። ስንት ጊዜ ነው ራስን ነገ ጀምራለሁ እያልክ ትንሽ ገንዘብ ሳገኝ ጀምራለሁ፣ ትንሽ ዕውቀት ሳገኝ ጀምራለሁ፣ በራሴ መተማመን ስጀምር እጀምራለሁ፣ ሁኔታዬ ሲሻሻል እጀምራለሁ፣ ትክክለኛው ጊዜ ሲመጣ እጀምራለሁ። ነገር ግን ፍጹም ጊዜ ብዙ ጊዜ አይመጣም። ሕይወት ሁልጊዜ ችግር ይኖራታል። ገንዘብ ሊያንስ ይችላል፣ ጊዜ ሊያንስ ይችላል፣ ፍርሃት ሊኖር ይችላል። እርግጠኛ አትሆንም። ስለዚህ ጥያቄው መቼ ነው ፍጹም ጊዜ አይደለም። ጥያቄው ካለኝ ነገር ጋር ዛሬ ምን ማድረግ እችላለሁ ነው። አንደኛ፣ ዝግጁ እስክትሆን አትጠብቅ። ብዙ ሰዎች እርምጃ ከመውሰዳቸው በፊት 100% ዝግጁ መሆን ይፈልጋሉ። ግን እውነቱ ምንድን ነው? ብዙ ነገሮችን ስትጀምር 100% ዝግጁ አትሆንም። አዲስ ንግድ ስትጀምር ሁሉንም አታውቅም። አዲስ ሥራ ስትጀምር ሁሉንም አትችልም። የመጀመሪያ ሥራ ስትሰራ ፍጹም አይሆንም። አዲስ ነገር ስትማር በመጀመሪያ ትሳሳታለህ። እና ይህ ችግር አይደለም፣ ይህ የመማር አካል ነው። ሁለተኛ፣ እርምጃ ግልጽነትን ይፈጥራል። አንዳንድ ጊዜ እንዲህ እንላለን፣ መጀመሪያ በትክክል አስቤ እወስናለሁ፣ ከዚያ ጀምራለሁ። ግን ብዙ ጊዜ የሚሰራው ተቃራኒ ነው። ጀምር፣ ሞክር፣ ተማር፣ አስተካክል። እርምጃ ስትወስድ ነገሮች ግልጽ ይሆናሉ። ምን እንደምታውቅ ታውቃለህ። ምን እንደሚሰራ ታውቃለህ። ምን እንደማይሰራ ታውቃለህ። ከዚያ ማሻሻል ትጀምራለህ። ትልቁን ሕልም ወደ ትንሽ እርምጃ ቀይር። አንድ ትልቅ ሕልም አለ። ምናልባት ንግድ መጀመር ትፈልጋለህ። ንግድ ጀምራለሁ ብለህ ስታስብ በጣም ትልቅ ሊመስልህ ይችላል። ስለዚህ ጥያቄውን ቀይር። ዛሬ ምን አንድ ነገር ማድረግ እችላለሁ? ምናልባት ለንግዱ ስም መፈለግ፣ ምናልባት ገቢውን መማር፣ ምናልባት አንድ ክህሎት መማር፣ ምናልባት አንድ ሰው ማነጋገር። ትንሽ ነው፣ ግን እንቅስቃሴ ነው እና ትልቅ ጉዞ በትንሽ እርምጃዎች ይጀምራሉ። አራተኛ፣ ነገ የሚለውን ቃል አደገኛ ሊሆን ይችላል። ነገ ጀምራለሁ፣ ነገ ይመጣል፣ ከዚያ ከነገ በኋላ ጀምራለሁ፣ እንደገና ይመጣል። እንደዚህ ያለ ሳምንታት ይሄዳሉ፣ ወራት ይሄዳሉ፣ አንዳንዴም ዓመታት ያልፋሉ። አንድ ቀን ግን ወደ ኋላ ተመልክተ ለምን ቀድሜ ያልጀመርኩም ትላለህ። ስለዚህ ዛሬ ያለውን ዕድል ነገ ላይ አትጣል። አምስተኛ፣ ትንሽ ጀምር። የመጀመሪያ እርምጃ ትልቅ መሆን የለበትም። አንድ ገጽ አንብብ፣ አንድ ሰዓት ተማር፣ አንድ ስልክ ደውል፣ አንድ ቪዲዮ ሥራ፣ አንድ ሐሳብ ጻፍ፣ አንድ ችግር ፍታ። ትንሽ እርምጃ ከዜሮ እርምጃ በጣም ይሻላል። ስድስተኛ፣ እድገትህን ከሌሎች ጋር አታወዳደር። ሌላ ሰው በጣም ሩቅ ሄዷል፣ አንተ ግን ገና ጀምረሃል እና ራስህን ተስፋ ትቆርጣለህ። ግን ያንን ሰው ከአንተ በፊት ምን ያህል ጊዜ እንደጀመረ አታውቅም። ስኬቱን ታያለህ፣ የኋላ ታሪኩን አታውቅም። ስለዚህ የራስህን ጉዞ ተከተል። የዛሬ አንተን ከትናንት አንተ ጋር አወዳድር። ሰባተኛም፣ ውድቀትን እንደ መምህር ተመልከት። አንድ ነገር ሞክር፣ አልሰራም። ከዚያ ምን ትላለህ? እኔ አልችልም፣ ወይስ ይህ መንገድ አልሰራም፣ ሌላ መንገድ እሞክራለሁ። ይህ ነው ፌርለስ ማይንድሴት ልዩነት። ውድቀትን የመጨረሻ ውሳኔ አያደርግም፣ መረጃ አድርጎ ይጠቀምበታል። ስምንተኛ፣ ተግባር ፍርሃትን ይቀንሳል። ፍርሃት በማሰብ ብቻ ብዙ ጊዜ ይጨምራል። ምን ሆናለሁ? ምን ይሆናል? ብወድቅስ? ብሳሳትስ? ሰዎች ቢስቁብኝስ? እነዚህን ስታስብ በአእምሮ ውስጥ ችግሩ እየበዛ ሄዳል። ግን እርምጃ ስትወስድ እውነታውን ታያለህ እና ብዙ ጊዜ የፈራኸው ነገር ከምታስበው ያነሰ እንደሆነ ትገነዘባለህ። ዘጠነኛ፣
ራስህን ታምነህ ጀምር። በሕይወት ውስጥ ማንም ሰው ለአንተ የሚያደርገው እስኪመጣ ድረስ አትጠብቅ። ማንም መጥቶ አሁን ፍርሃትህ ጠፍቷል፣ አሁን ጀምር ሊልህ አይመጣም። እንዲልህ አትጠብቅ። አንተ ራስህ ለራስህ ፈቃድ መስጠት አለብህ። አሁን እጀምራለሁ፣ ፍጹም ባልሆንም እሞክራለሁ፣ ብፈራም እራመዳለሁ፣ በወድቅም እነሳለሁ። 10ኛ የዛሬ ተግባር። አሁን አንድ ወረቀት ያዝ። ከላይ እንዲህ ብለህ ጻፍ። ዛሬ ልጀምረው የምችለው አንድ ነገር ምንድን ነው? ከዚያ መልስህን ጻፍ እና በ24 ሰዓት ውስጥ አንድ እርምጃ ውሰድ። ትንሽ ቢሆንም ምንም አይደለም። ዋናው ነገር ጀምር። የምዕራፍ 4 የመጨረሻ መልእክት። አንድ ቀን ሕይወትህ ፍጹም የሚሆንበት ቀን አይመጣም። ሁሉም ነገር ትክክል እስኪሆን ከጠበቅ ምናልባት ሁልጊዜ ትጠብቃለህ። ስለዚህ ፍጹም ጊዜን አትጠብቅ። ያለህን ተጠቀም። ካለህበት ጀምር። በምትችለው መጠን ጀምር እና በመንገድ ላይ ተማር። ጀምሮ መማር ከመጠበቅ በላይ ነው። አንድ ትንሽ እርምጃ ዛሬ ውሰድ፣ ምክንያቱም የትልቁ ለውጥ መጀመሪያ አንድ ትንሽ ውሳኔ ነው። ምዕራፍ 5 ውድቀትን መፍራት አቁም። አንድ ጥያቄ ልጠይቅ። ስኬትን ትፈልጋለህ? አዎ ትላለህ። ግን ሌላ ጥያቄ አለ። ለስኬት ስትሄድ መውደቅን ለመቀበል ዝግጁ ነህ? ምክንያቱም ብዙ ሰዎች ስኬትን ይፈልጋሉ፣ ግን መውደቅን አይፈልጉም። ስኬት ይፈልጋሉ፣ ስህተት ግን አይፈልጉም። ማሸነፍ ይፈልጋሉ፣ መሞከር ግን ያስፈራቸዋል። ግን እውነቱ ውድቀት የጉዞ መጨረሻ አይደለም። ብዙ ጊዜ የሚያስተምርህ አስተማሪ ነው። 1ኛ ውድቀት ማለት እኔ አልችልም ማለት አይደለም። አንድ ነገር ሞክር፣ አልተሳካም። ከዚያ አእምሮ ይህን ሊል ይችላል፣ እኔ አልችልም። ግን ይሄ ከውድቀት የወጣ ትክክለኛ መልእክት አይደለም። የተሻለው መልእክት ይህ መንገድ አልሰራም፣ ሌላ መንገድ እሞክራለሁ ነው። ይህ ትንሽ የሚመስል ለውጥ አእምሮን ሙሉ በሙሉ ይቀይራል። 2ኛ ስህተት ከማድረግ አትፍራ። ስህተት ማድረግ ሰው መሆን ነው። አንድ ልጅ መራመድ ሲማር ስንት ጊዜ ይወድቃል? ብዙ ጊዜ። እና እናቱ ወይም አባቱ ወደቅ፣ ስለዚህ መራመድ አትችልም ቢለው ምን ይሆናል? አይማርም። ግን ልጁ ይወድቃል፣ ይነሳል፣ እንደገና ይሞክራል እና በመጨረሻ ይራመዳል። ይህ ነው የመማር ተፈጥሮ። 3ኛ አንድ ውድቀት ማንነት አይደለም። ንግድ አልተሳካም፣ አንተ ውድቀት አይደለህም። ፈተና ወድቃል፣ አንተ ውድቀት አይደለህም። አንድ ግንኙነት አልተሳካም፣ አንተ ውድቀት አይደለህም። አንድ ሙከራ አልሰራልህም፣ አንተ ውድቀት አይደለህም። አንተ ከአንድ ክስተት በላይ ነህ። ስህተትህ ሊያስተምር ይችላል፣ ግን ማንነትህን መወሰን የለበትም። 4ኛ ከውድቀት ጥያቄ ጠይቅ። አንድ ነገር ሳይሳካ ራስህን ለምን እኔ ከማለት ይልቅ እነዚህን ጠይቅ። ምን ተማርኩ? ምን ማሻሻል እችላለሁ? ቀጣይ ጊዜ ምን በተለየ መንገድ አደርጋለሁ? ይህ ልማድ ለወደፊቴ እንዴት ሊጠቅመኝ ይችላል? እነዚህ ጥያቄዎች ተጎጂ ከመሆን ወደ ተማሪ ቀይሩሃል። 5ኛ የጠንካራ ሰው ልዩነት። ጠንካራ ሰው ማለት በፍጹም የማይወድቅ ሰው አይደለም። ሲወድቅ የሚነሳ ሰው ነው። አንድ ጊዜ ይወድቃል፣ ይነሳል። 2 ጊዜ ይወድቃል፣ ይነሳል። 5 ጊዜ ይወድቃል፣ እንደገና ይነሳል። ምክንያቱም እሱ አንድ ነገር ያውቃል፣ ውድቀት እስካልተውኩት ድረስ መጨረሻ አይደለም። 6ኛ አንዳንድ ጊዜ ውድቀት አቅጣጫ ይቀይርልሃል። አንድ ነገር በጣም ትፈልጋለህ፣ ለዚያ ብዙ ጊዜ ትሰራለህ፣ ግን አይሳካም። በዚያ ጊዜ ሁሉም ነገር የጠፋ ሊመስልህ ይችላል፣ ግን ከጊዜ በኋላ ልትገነዘብ ትችላለህ። ያ ውድቀት ወደ ተሻለ መንገድ እየመራ ነበር። አንዳንድ የተዘጉ በሮች ሌላ በር እንድትፈልግ ያስገድዱሃል እና ያ ሌላ በር የሕይወትህ ትልቅ ዕድል ሊሆን ይችላል። 7ኛ ከራስ ጋር የምታወራውን ቃል ቀይር። ከውድቀት በኋላ እኔ ምንም አልሆንኩም፣ እኔ ሁልጊዜ እወድቃለሁ
እኔ እድለኛ አይደለሁም፣ እኔ አልችልም እያልክ ከራስ ጋር አትነጋገር። በምትኩ አልተሳካልኝም፣ ግን እማራለሁ። ይህ ከባድ ነበር፣ ግን እቀጥላለሁ። ዛሬ አልቻልኩም፣ ግን ነገ የተሻለ ሞክራለሁ በል። ቃላትህ አስተሳሰብህን ይቀይራል። 8ኛ የሌሎችን ስኬት ብቻ አትመልከት። ሰዎች በማህበራዊ ሚዲያ የሚያሳዩ ብቻ ካየ ስኬት ቀላል ይመስልሃል። ግን ከስኬት ጀርባ ስንት ውድቀቶች እንዳሉ አታውቅም። አንተ የሌሎችን ውጤት እያየ የራስን ሂደት እያየ ልትበሳጭ ትችላለህ። አትርሳ፣ ስኬት የምታየው ክፍል ብቻ አይደለም። 9ኛ እንደገና ጀምር። ምናልባት ቀድሞ አንድ ህልም ነበረ፣ ሞከርክ፣ አልተሳካም እና ተውከው። አሁን ግን ይህን አስታውስ፣ አንድ ጊዜ መውደቅህ ለዘላለም መቆየት እንዳለብህ አያሳይም። እንደገና ጀምር። በዚህ ጊዜ በቀድሞ ልምድህ ተጠቀም። አሁን የበለጠ ታውቃለህ፣ የበለጠ ተሞክሮ አለ፣ የበለጠ ጥበብ አለ። ያ የቀድሞ ውድቀትህ አሁን ጥንካሬ ሊሆን ይችላል። 10ኛ የዛሬ ልምምድ። ወረቀት ያዝና እነዚህን 3 ጥያቄዎች መልስ። በሕይወቴ ያጋጠሙኝ ትልቅ ውድቀት ምንድን ነው? ከዚያ ምን ተማርኩ? ያንን ትምህርት ዛሬ እንዴት ልጠቀምበት እችላለሁ? ከዚያ አንድ ነገር ለራስህ ቃል ግባ። እንደገና እሞክራለሁ። የምዕራፍ 5 ትልቁ መልእክት፣ ውድቀት አያሳፍርህም። መሞከር አያሳፍርም። ስህተት ማድረግ አያሳፍርም። እንደገና መጀመርም አያሳፍርም። እውነተኛው አደጋ ስለምትወድቅ ብለህ መሞከርህን ማቆም ነው። ስለዚህ ውድቀት ከመጣ አትሸሽ፣ ተማርበት። አትቁም፣ ተነሳ፣ አትሸማቀቅ። እንደገና ሞክር። እኔ የወደቅኩት ሰው አይደለሁም። ከወደቅኩበት ተነስቼ የምቀጥለው ሰው ነኝ።